እኔ ግን ዛሬ እነግርሃለሁ ነገር የሚዘገይባቸው ሰዎች እጅግ የተወደዱ ሰዎች ናቸው። የተወደዱ ነገር የሚዘገይባቸው ሰዎች እግዚአብሔር የሚያስብላቸው ሰዎች ናቸው። እግዚአብሔር እንደሚያስብለት ማሳይቶታል። አዋጅ በወጣ ጊዜ፣ ማተብ በታተመ ጊዜ፣ የዛን ጊዜ ጉድጓድ ውስጥ በተጣለ ጊዜ እግዚአብሔር እንደሚያስብለት የአንበሶቹን አፍ እንዴት እንደዘጋለት እንዴት ሹመት እንደሰጠው እግዚአብሔር የሚያስብለት ዳንኤል ሆይ ነገር የዘገየባችሁ ሰዎች መዘግየት ሲገጥማችሁ ሰው አያስብልኝም፣ የኔን ጉዳያቸው አይደለም፣ እኔ የተናኩ ነኝ፣ እግዚአብሔር አይወደኝም፣ ሰው አይፈልገኝም ምናምን የምትሉ ሰዎች ካላችሁ ኖ ስክሪፕቸር ውስጥ በጣም የተከበሩ ሰዎች ናቸው ነገር የዘገየባቸው። አብርሃም ታላቅ ፓትሪያርክ ነበረ፣ በጣም ሪስፔክት የሚደረግ። እግዚአብሔር የሚያስብላችሁ ከሆነ የጊዜውን ብቻ ሳይሆን የዘላለሙን ነው። እግዚአብሔር የሚያስብላችሁ ከሆነ አንድ አይነት ነገር ብቻ አይደለም፣ ልዩነት ያለው ነገር ነው የሚያስብላችሁ። እግዚአብሔር የሚያስብላችሁ እጃችሁን በአፍ እስከሚያስጭን ድረስ የሚገርም ነገር ያስብላችሁ። አንዳንዴ እናቴ ጋር ሲሄድ እናቴ ወደ ጓዳ ትገባለች። ወደ ጓዳ ገብታ ምግብ ልታመጣልኝ ስትል የሆነ ነገር እያሰበችልኝ እንደሆነ አውቃለሁ። ነገር ዘግይቶብሃል፣ ዘግይቶብኛል እያልክ ያለህና ነገር እንደዘገየብህ የሚታወቅ ዘግይቶብሃል የምትባል ሰው እመኔ እግዚአብሔር የሆነ ነገር እያሰበልህ ነው። ይሄ ነገር ደግሞ ከዚህ በፊት ታይቶ ተሰምቶ የማይታወቅ ባንተ ዘር